ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ይነጋሉ እግዚአብሔር ይመስገን። እንኳን አደረሳችሁ ለቅድስት ድንግል ማርያም። ያው ጀበና እያሟሸው ነው፣ በጋዝ ነው የሚሟሸው። እንግዲህ ከሰልም ገለባም ምንም የለ እዚህ ሀገርና በጋዝ እያሟሸው ነው። አሁን ቡና ያፈላልኛል ወይስ አያፈላልኝም? እንደዚህ ተሟሽቶ ጋዙም እያለቀ ነው። በምን እንደማሟሸው አላውቅም። ያለባለችው አሟሽቼ ሞክረዋለሁ። እስኪ ቡናችንን ዛሬ ካማረ ወይም ከተሰበረም እንግዲህ ተገላገልኩ። የጀበና ቡና ስላማረኝ የወንትን አልኩና በቃ ግን ማሟሻ አጣው። በምን ላሟሻው? አሁን እየቀላችልኝ ነው አይደል? ይኸው እንደዚህ እየሆነችልኝ ነው። ይበቃታል። በቃ እስኪ ከዛስ ቡና በጥብጬ ነው የማረግበት ወይስ እንዴት ነው? እስኪ ልሞክረው። ቡና በሞቀ ውሃ በጥብጥ ላድርግና መጀመሪያ ስኳር ነው አይደል? ከዛ ቡና በጥብጬ ተከታተሉኝ እሺ የኔ ውድ ጓደኞቼ፣ ቤተሰቦቼ። አተላ ነበር አይደል የሚደረግ፣ ግን ቡና አረኩበት። በቃ አተላ ከየት አመጣለሁ? የቡና ተላ ነበር የሚደረግ መሰል። በቃ ከዛ በጠብጣለሁ። ቀጣይ ስኳር። እስኪ ለስማ ድምጽ ቅዱስ ጨሰ። እሺ ደግሞ ሸራፋ ነች እኮ ይሄ ሳትሟሽ የተሸራረፈች። ከዛ ቀጣይ የበጠበጥነውን ቡና በስመ አብ ወልድ መንፈስ ቅዱስ ገንፍሎኔስ ፊቴን እንዳያቃጥለኝ። በስመ አብ ወይኔ ጉዴ! በስመ አብ ወይ ወይኔ ጉዴ! ወይ እስካተላው ነው አይደል የማደርገው? በስመ አብ እንዴት እንደሚያስፈራ! ወይኔ እንግዲህ በቃ ጋዙ ጠፋ። ቡናችን ቀራረበ። አሁን ፈንድሻ ልናፈካ ነው። ፈንድሻ ትንሽ ላፍካና ብቻዬን ስለሆንኩ የራሱ ሲበዛ ይበቃዋል። ውይ በዛ። ሰው ቢኖር ይበላ ነበረ። ሰው ስለሌለ ጨው ነው የማረግበት። አሁንም ይፈካል። ጉር ነው በቃ። የት ጋር ላድርገው ቡናዬን? ነገሩ ለእኔ ብቻ ደግሞ ሌላ ቦታ ላይ እዚች ጋር ጠጣለሁ። ፔፕሲ ሃይ
ምሳ ሰዓት ደርሷል ለካ። ኦኬ ሳበሩ ኦኬ ያላ ያላ ብላ ኦኬ ታኔ በላ ታኔ አንቺ ምግብ ደግሞ ኦኬ ምን ትመስያለሽ? በስማ ፀጉሯን ምልጥልጥ ያልኳት ወይኔ ወይኔ እንዳልሰብራት ተማሸች። አሁን ጀብን ያሴት ነው ማረጋት። አረ ምንም አላማረብኝም። እኔስ ወይ ታች አረጋለሁ በቃ እዚህ ጋር አረጋታለሁ። ለውሾች የሚጠጣ ነገር ወተት እያዘጋጀው ነው። አሁን ቅድሚያ እየጮሁ ስለሆነ እነሱ ኒዶ ወተት ለውሾች አንድ እጅ ስለሆነ አልተያዘልኝም። እንደ ሕፃን ልጅ እንግዲህ እንደ ሰው ልጅ ለነሱ ተለክቶ እየተሰጠ ነው። በሃይላንድ ሆነው በጠበጥላቸው ትንሽ የሞቀ ውሃ አደርጋለሁ። ምግብ በልተዋል። አሁን ደግሞ ወተት የሚጠጡበት ሰዓት ነው። ከዛ የሞቀ ውሃ ትንሽ አረግና እንዳያቃጥላቸው ደግሞ እናቴ እንደዚህ ይደረጋል። እየተጫጫፉ ነው ውሾች። ቡና ላፈላ ብዬ እነሱ ቅድሚያ እየጮሁ እምቢ አለኝ። ከዛ እንደዚህ ይደረጋል። ታኑ ዘይቱና የለሽ ረቢ ማሻአላ የኔ ውሻ እኔን ይመስላሉ። ሀገራችን የሰው ልጅ እንደዚህ አንንከባከብም። እዚህ ሀገር ውሻ በደንብ ነው የሚንከባከቡት። በሰዓት ይበላሉ፣ በሰዓት ይጠጣሉ። እንደዚህ ነው። አሁን የኔ ቡና ነው የሚቀጥለው። ዱቄት ይሄ የኢትዮጵያ ቡና ነው። በናስካፌ እቃ ረኩት እንጂ ወቅጭ የኢትዮጵያ ቡና በዚህ አርጌው ነው። አሁን እናፈላለን። ዛሬ ማርያም ነች። የማርያም ቡና ነው እንጠጣ ውድ ጓደኞቼ። እስኪ እንግዲህ ጀበናችን አዲስ ጀበናችን ትታያለች። አሪፍ ታፈላ ወይስ እንዴት ነው? አሁን ተሟሸች ማለት ነው። ወይኔ ዛሬ የጀበና ቡና ልጠጣ ነው። እንጠጣ ውድ ጓደኞቼ። ቆይ እስኪ አፍልተው ደግሞ የምንቀደውን ቡና እናሳያለን። አሪፍ ከሆነ እስኪ ጣዕምናውን እነግራችኋለሁ። ተከታተሉኝ። ወዳችኋለሁ። ቡናችን እየፈላ ነው። ደስ ሲል እግዚአብሔር። ሻማም እዚህ ጋር በረው ትንሽ ሻማ አብርቻለሁ። ዳቦም ያለኝን አቅርቤያለሁ። አሁን ሰው ቢገኝ ጥሩ ነበረ፣ ግን ብቸኛ ሆንኩ። አላሳዝንም? ምስኪን በላ ነይ እንጠጣ ቡናሽ በሉ በሊ እንዴ አሁንም እንዲገነፍለው እንደ የጋዝ ቡና እንደውስ ሲጀመር ወይ እጣንም ማጨሰውን በእግዚአብሔር ችግር የለውም ነገሩ። እጣን አላጨስም ብዬ ነበረ። ይሄው ያጨስ ነው። ለምን ይቀርብኛል ከሰሉ? አሁን ጋዜ ብቻ በአቋራጭ እንዳታልቅ። ሌላ እኮ የለኝም ራሱ። ይሄን ቡና እስከምጠጣ ደራሽ አንቺ ጋስ እንዳታልቂ።
ከሰሉ እያያዝና ጣኔና እንትን ብዬ ከዛ ቡና ያነቀድ ያለው ተከታተሉኝ እስኪ። ቡና ምን ይመስላል በአዲስ ጀበና። ከሰሉ ተያያዝ ካልተያያዝክም ትንሽ ከጨስክ ይበቃሃል። በቃ እስኪ ቡናችን ይቀዳ። በስመ አብ ቅዱስ ደፋሁት። ቀጠነ ቡናው። ውይ ዋው! እንጠጣ ግን ደፋሁት። ጉድ ነው። እንጠጣ ቤተሰብ። ይኸው ይሄን ይመስላል። ቢቀጥንም እንግዲህ ምንም አይልም። እስኪ እንጠጣ፣ እንቅመሰው። አሪፍ ነው ቤተሰብ። እናመሰግናለን ስለተከታተላችሁን። ቻው። መልካም በዓል ይሁንላችሁ።